ሰላም የዩቲዩብ ተከታዮቼ እንዴት ናችሁ? እግዚአብሔር ይመስገን እኔ ደህና ነኝ። ዛሬ አንድ ነገር ላወራ ነው የመጣሁት። ይሄ ምንድነው? እሱ እኛ የዩቲዩብ ጀማሪዎች በምን አይነት መንገድ ሰብስክራይብ እና የእይታ ሰዓት ወይም ደግሞ ዋች አወር ማግኘት እንችላለን የሚለው ነው። ኢን ሾርት ይሄ ማለት ምንድነው? እሱ በምን አይነት መንገድ ነው የእይታ ሰዓት ወይም ደግሞ ዋች አወር እና ሰብስክራይብ ማድረግ የምንችለው የሚለውን እኔ እንግዲህ የተለያዩ በጣም የሰሩ ታዋቂ የሆኑ ዩቲዩበሮችን ቪዲዮዎች ለማየት ሞክሬያለሁ። እዛ ላይ ሁለት ነገሮችን ነው እነሱ እንደ ምክር ሀሳብ የሚሰጡት። አንደኛው ምንድነው ካልን የመጀመሪያውና አንደኛው ላይቭ ቁጭ ብሎ የተወሰነ ሰዓት ወይም ደግሞ የተወሰኑ ደቂቃዎች ከ30 ደቂቃ በላይ ላይቭ ቁጭ ብሎ የተለያዩ ታለንቶችን ውስጣችን ያለውን የተለያዩ ታለንቶችን ማሳየት ወይም ደግሞ በንግግር ሊሆን ይችላል፣ በጭፈራ ሊሆን ይችላል፣ በመዝሙር ሊሆን ይችላል፣ በተለያየ ነገር ያው ሰው የራሱ የሆነ ተሰጥኦ ይኖራል። ያንን ተሰጥኦአችንን ማሳየት መቻል ነው አንደኛው ማለት ነው። ይሄ ምንድነው? ላይቭ ቁጭ ብለን ወይም ደግሞ ቀጥታ ቁጭ ብለን መልእክት እናስተላልፋለን። ሰዎች ደግሞ እየገቡ ያዩናል፣ ሰብስክራይብ ያደርጉናል። ሰዓታችን ሰዎች ባዩን ቁጥር ምን ይሆናል ማለት ነው? ሰዓት እየጨመረ ይሄዳል ማለት ነው። ያ ላይቭ ቁጭ ብሎ መስራት በራሱ ምንድነው ማለት ነው? የእይታ ሰዓታችንን ይጨምራል። እንዴት ነው ላይቭ ቁጭ ብለን የምናወራው? ላይቭን ከጨረስን በኋላ የራሱ የሆነ ሂደት አለው። እሱን ሌላ ቪዲዮ ልሰራላችሁ እችላለሁ። ላይቭ ቁጭ ብለን ብቻ አይደለም ሰዎች የሚያዩን፣ ከጨረስንም በኋላ ያንን ቪዲዮ ሰዎች በተከታታይ ሊያዩልን ይችላሉ ማለት ነው። ስለዚህ ያንን በማድረግ ሰዎች የኛን ቪዲዮ ወይም ደግሞ የኛን የቀጥታ ስርጭት በማየት በዛም ምን እናገኛለን ማለት ነው? ላይክ እናገኛለን፣ ሰብስክራይብ እንደረጋለን፣ እንደዚሁም ደግሞ የእይታ ሰዓታችን ይጨምራል ማለት ነው። ይሄንን ስናደርግ ያው ዝም ብሎ የማይረባ ነገር ማውራት ሳይሆን ቁም ነገር ያለው ነገር፣ ለምሳሌ የሆነ ቦታ ልንጎበኝ ሄደን ያ ልንጎበኝበት ቦታ የሚመች ከሆነ ለኛ ለዩቲዩብ ተከታዮቻችን ላሉን ሰብስክራይቦች ወይም ደግሞ ለሌሎችም ሊደርስ ይችላል። ስለዚህ ያንን ቦታ በላይቭ ማሳየት ማለት ነው። አንድ ይሄ ነው። ሁለተኛው ደግሞ ምንድነው ካልን ረጅም ቪዲዮዎችን ሰርቶ መልቀቅ፣ ቁም ነገር አዘል የሆኑ የሚያስተምሩ ጥሩ የሆኑ ያለንን የውስጣችንን ተጠቅመን እነዛን ነገሮች ለሰዎች ሰርተን በመስጠት ይህንን ስናደርግ ሶስት ነገሮችን ማድረግ አለብን ማለት። አንደኛ ዩቲዩብ ላይ የሰራነው ረጅም ቪዲዮ ዩቲዩብ ላይ እንለቃለን። ስንለቅ ደግሞ የራሱ የሆነ ፕሮሲጀር ወይም ደግሞ ቅደም ተከተል አለው። ያንን ጠብቀን መልቀቅ አለብን። ይህን ለማወቅ ያው ዩቲዩብ ላይ how to upload ዩቲዩብ ቪዲዮ ብላችሁ ሰርች ብታደርጉ ታገኛላችሁ፣ ሞልቷል። እሱን ቅደም ተከተሉን ጠብቀን አፕሎድ ማድረግ ወይም ደግሞ ያንን ቪዲዮ መልቀቅ ነው። ሁለተኛ ደግሞ የራሳችን የሆነ ምን ያስፈልጋል? ቴሌግራም ግሩፕ ያስፈልገናል ማለት ነው። ሜምበር ያስፈልገናል። ቴሌግራም ግሩፕ ላይ የሰራነውን ቪዲዮ ሰዎች እንዲያዩልን፣ ምክንያቱም ቴሌግራም ላይ ምን አውቃቸው ሰዎች ናቸው ያሉት፣ እንደዚህ አይነት ቪዲዮ ለቅቄያለሁ ብለን ሊንኩን አጋርተንላቸው ሰዎች እንዲያዩን ማድረግ መቻል አለብን። የኛን ቪዲዮ ቴሌግራም ላይ በመልቀቅ ሰዎች እንዲያዩን፣ እስኪ ይሄን ቪዲዮ ይውልኝ ዋች አወር እንዲጨምርልኝ ፈልጋለሁ። አስተማሪ ከሆኑ ራሳቸው እየተከታተሉ ሊያዩልን ይችላሉ ማለት ነው። ሁለተኛው ደግሞ ዋትስአፕ ካለን ዋትስአፕ ላይም ሊንኩን ለሰዎች ማጋራት ማለት ነው። ሶስተኛውና የመጨረሻው ሁላችንም ማንኛውም ሰው ዩቲዩብ የሚከፍት ሰው ምን ይኖረዋል ማለት ነው? ቲክቶክ ይኖረዋል ማለት ነው። ዩቲዩብ ላይ የሰራነው ረጅሙን ቪዲዮ በአንዴ መልቀቅ ሳይሆን እየቆራረጥን ምን እናደርጋለን ማለት ነው? ቲክቶክ ላይ እንለቃለን። ቲክቶክ ላይ ስንለቅ ሙሉውን ቪዲዮ ከፈለጋችሁ በዚህ ሊንክ ገብታችሁ እዩ የሚለውን እንጋብዛችኋለን ማለት ነው። ምክንያቱም ቲክቶክ ላይ እየቆራረጥን የምንለቀውን የራሳችንን ቪዲዮ አስተማሪ የሆነ የራሳችንን ቪዲዮ ሰዎች መተው ዩቲዩብ ላይ እንዲያዩልን እንቆራረጥና ሙሉውን ቪዲዮ ከፈለጋችሁ ምን ማድረግ አለባችሁ እንላለን። ዩቲዩብ ላይ እዚህ የሚል ዩቲዩብ ለምሳሌ እኔ አቤሊቲዮ ነው፣ አቤሊቲዮ የሚል ዩቲዩብ ላይ ገብታችሁ ማየት ትችላላችሁ በሚለው በዚህ መንገድ እና በመሳሰሉት መንገዶች ሰብስክራይብ 1000 ሰብስክራይብ እና 4000 ሰዓት መሙላት እንችላለን የሚል ሐሳብ አለኝ። ቪዲዮ ከተመቻችሁ ሰብስክራይብ አድርጉ፣ እንደዚሁም ላይክ እና ኮሜንት በመጻፍ አበረታቱኝ። አመሰግናለሁ። ወዳችኋለሁ።